ሰላም እንዴት ናችሁ? ዛሬም ተመልሰን መተናል። አቴ የባለፈው ቪዲዮ አሪፍ ነው። አሪፍ ታይቷል። ከዛው 80 ታይቷል። አይ ግን ላይክ እያደረጉ ሰብስክራይብ እያደረጉ አይደለም እና ይታያል። ሰብስክራይብ እያደረጋችሁ አይደለም። 34000 ደርሰናል። 34000 ምን ገብተው አይተው እንኳን ሰብስክራይብ ካደረጉ ነው። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ እንተጋገዝ ልል ነበረ። ተባበር አይቶ ሳሎሚ አንድ ሰው ሸክም ነው። እንደ መቄዶንያ የዞርን ታክሲ ተራ ላይ እንትን ነበር። ሰብስክራይብ እናስደርግ ባያደርጉም ኖርማል ነው። እኛ እነሱ እንዲያዩ አይደለም ኦልሬዲ እየሰራን ያለ ነው። ካሜራ ገዛ ጋር ነው ለራሳችን ነው። አይ ባያረጉም እንቀጥላለን ነው። ባታረጉም እንቀጥላለን፣ ግን ሲግማ ነው። ብታረጉ ደግሞ አሪፍ ነው። ዛሬም ስለ አንዳንድ ሀሳቦች እናወራለን። እሺ ምን አሰብኩ መሰለ? የኛ ትውልድ በጣም የተመታ ትውልድ ነው ይላሉ አንዳንድ ሰዎች። እና ምን ታስባለህ ስለሱ? የድሮ ሰው መሆንን በምን እንደማታውቃለህ? ትውልድ ምናምን በሚሉ ቃላቶች ነው ትውልድ ጀነሬሽን እሱ ነው የምጠቀም ያለ ጀነሬሽን። አንተ ቆይ ምንድን ነው ኤክስ ነህ ቡመር ነህ ምንድን ነው? እንዴት ማለት ምንድን ነው እሱ? አንድ የማያውቀው ነገር ምንድን ነው? አይ እንትኖች አሉ፣ ጀነሬሽን እንትኖች አሉ፣ ስሞች አሉ። ጄንዚ ምናምን አይነት ነገር። ጄንዚ ከዛ ጄን አልፋ። እኛ የጄንዚ ላይ ነን። ኤክስ የሚባለው ኬቲንግ ጄንዚ ነው አይደለ? ጄንዚ ማለት እኮ ከ20ዎች ውስጥ ምናምን ያሉ ጄንዚ ነው የሚባሉት። አይ ግን ኢትዮጵያ ላይ እኔ አይ ቲንክ አንድ ወደ ኋላ የምንል ይመስለኛል። እኛ ጄኔክስ መሰለኝ አስተዳደጋችን እንደነሱ ስለሆነ ተለጥልጠን ስለሆነ ያደግነው። ግን ወይ በነገራችን ላይ ስለ እንትን ምን ትላለህ? ስለ ቅጣት ምናምን ነገር። ቅጣት አሪፍ ነው። ምን አይነት ቅጣት? እኔ በቀደም አላልኩም ላይክ ምን አይነት ቅጣት ዳውል ስለ ልጅ ምናምን እንትን ሲባል ሬዝ ስታደርግ ምን አይነት ቅጣት ያስፈልገዋል ትላለህ? እንትን ነው እኔ ቱ ቢ ኦነስት እንደ አባቶች ዝምታቸው በራሱ ቅጣት ነው ብዬ ነው የማስበው። ለምን መሰለህ? ብዙ አባቶች የቤት ውስጥ ምናምን ዝም ይላሉ። ጀስት ከዛ በኋላ እንትን ሲሉ ደግሞ አንድ ሲቆጡ ብዙ ጊዜ ዝም ብለው አንድ ሲቆጡ በጣም ነው የምደነበረው። እና ቅጣት በጣም አስፈላጊ ነው። ለምን መሰለህ? በቀደም እያልኩ ነበረ ልጆቹን የማይቀጣው ወላጅ ልጆቹን ይወዳል አይባልም። ማለት የምትወዳቸው ሳትቀጣ የሆነ ነገር እያደረጉ ሳትቀጣቸው ከሆነ ፊቸራቸው ሊያሳስብህ ይገባል። በመጀመሪያው ማለት ለፊቸሩ አስበህ ከቀጣኸው ጀስት አሪፍ ወላጅ ነህ ነው ከመጀመሪያውም ማለት ነው። በዚህ ዘመን ይሰራል ወደ ታስባል? ለምን አይሰራም? ብዙ እኮ የምትቀጣበት መንገድ አለ። ጀስት እንደ ድሮ በከዘራ እናቱን በለው ምናምን አይደለም። አንተ እንዴት ነው ያደግኩት? ተቀጥ በምንድን ነው? እኔ አልተቀጣሁም ስለ አልተመታሁም፣ አልተቀጣሁም ስለ አልተመታሁም። ቅጣትን ብዙ ሰው ስድ ሆንኩ ለዛ ነው ካሜራ ፊት ስድብ ላይ ያልተመታ። አይ ግን ይኸውልህ እኛ ጋር አሁን ቅጣትን ከመማታት ጋር እናገናኘዋለን። ጀስት በዱላ ማይል አባት አይቀጣም አይነት ነገር ነው። ግን አሁን በጣም ብዙ መቅጫ መንገዶች አሉ። ኢቨን አሁን የማውቀው አንድ እንትን አለ፣ ለልጁ የሆነ ነገር ይከለክለዋል። ካሮት ኢንዱስትሪ የሚባል ነገር አለ። እንትን ማኔጅመንት ስንማር ነው። ጀስት ልጅህ እንትን ሲል ካሮት ነው ትሰጠዋ የሆነ ሪዋርድ ነው፣ እንደ ሪዋርድ እንትን ትለዋለህ። ከዛ ስቲክ ደግሞ ሲያጠፋ የምትቀጣበት መንገድ ነው። የምትቀጣበት መንገድ ግን በጣም ብዙ አይነት መንገዶች አሉ። ለምሳሌ ከዚህ በፊት የምትሰጠው ነገር ሊኖር ይችላል፣ እሱን ትከለክለዋለህ አይነት ነገር። ለምሳሌ ስልክ የሰጠኸው ልጅ አለ፣ ስልኩን የሆነ ነገር ጥፋት ሲያጠፋ እንደዚህ ስላደረግ ይህን ስልክ አትጠቀምም ለዚህ ያህል ጊዜ ራሱ እንደ ቅጣት ነው የሚሆነው። እና መቀጣት አለበት ልጅ በብዙ መንገድ። ግን እንደ ድሮ ተቀጣህ አልተቀጣህ ነው ዋናው ነገር የምትለው ነገር አለ። አንተ መደረግ አለበት ብዬ ነው የማስበው። እየመታኸው መሀል ላይ ምናምን ድምፅ ካልሰማህ ማለት ነው ማቆም ራሱ። ለምሳሌ ማለት ነው አንተ አሁን እንግዲህ ላይፍን ፈታ ብለህ ኖርክ ሰው ተመታህ አታውቅም። እኔም ተመትቻለሁ ማለት እንኳን ይከብደኛል። ያው ጠንከር ያሉ
የውይይት ጊዜያቶች ነው። በተለይ ከፋዘር ብዙ አይማታም። ከተማታ ግን ያው እንትን ነው 2 ሰዓት ዜና ላይ ምናምን እንድትቀርብ አይነት ነገር አለ። እንደዛ ነው ዛሬ በኦራይል የተፈጠረው እንግዲህ ተመልካቾቻችን ወደ ድራማቲክ ታደርገዋለህ። ማዘር በጣም ነበረ የምትመታኝ። እኔ አስቸጋሪ ልጅ ነበርኩ ይመስለኝ በጣም ነበር የምመታው። ግን ፋዘር ሲመታ ግን ይለያል ይሆናል ሞገስ አለ። ስንት ዘመን ምናምን ስነ ስርዓት ማስጠንቀቅ የመጨረሻ ማስጠንቀቂያ ምናምን እያለኝ 90 ምናምን ጊዜ ሊሄድ ይችላል። ግን በቃኝ ሲል ዋው። አሁን ለምሳሌ አንድ አጋጣሚ ልንገር። ምንድን ነው የተፈጠረው? ትንሽ እያጎጠጎጥኩ የነበሩ ታይም ይሄ አንድ 15-16 ምናምን እና ስትሪክት ስለነበረ ፋዘር ከቤት ምናምን ብዙ መውጣት አይፈቀድልኝም ነበር። ከትምህርት ቤት ምናምን ነበር። አፈለው ተናደድኩኝ። ምን ማለት ነው? 15 ዓመት ያረጥ ይሄ ሌላ ሀገር ራሱ ሄጄ መምጣት ያለብኝ ሰው ነኝ። አዲስ ምን ማለት ነው ምናምን ነገር ብዬ ወጣው። ማታ ወደ 1 ሰዓት ከምናምን በቃ ተናድጃለሁ። የሆነ ነገር እንዲመጣ ፈልጌያለሁ። እዛ ሰፈር እንዲህ ከኛ ቤት ፊት ለፊት የሆነ ፉስታል ነገር አለና ኳስ እየተጫወቱ ነው ልጆቹ። አላውቃቸውም። ይሄ ሰፈር ጓደኛ ኖሮኝ ያውቃል። አየኋቸው። እዛው ተዋወኩኝና ደግባ ዳኛ ምናምን ነገር አለ። ገባሁ። ስጫወት 3 ሰዓት ሆነ። ፋዘር ገብቷል። ማዘር እኔ አላውቅለትም ይሄ ልጅ ምናምን ብላለች። ከዛ መጣ ፋዘር። ተሻግሮ ነው ከአስፋልት ተሻግሮ ነው ጮኸ። አማኑ ደነገጥኩኝ። ግን እንደደነገጥኩኝ እንዲያውቅ አልፈለኩም። ተረዳኸኝ? ከዛ አይ በቃ ጀለሶች በቃ ነገ እንጫወታለን። ፋዘር ትንሽ እየጮኸ ነው እመጣለሁ። ሁሉንም 11ዱንም ልጆች ቻው ብዬ ምናምን በቃ ነገ እንገናኛለን ብዬ ምናምን እሱ ይበሳጫል። እዛ እያየሁት ነው። ከዛ አንዴ መጣሁ ምናምን አንዴ ምናምን እዛ የሆነ ሰዓት ላይ መሻገር ጀመረ። እኔ ወደ እሱ እየሄድኩ ነው፣ እሱ ወደ እኔ እየመጣ በቃ በቴስታ አለኝ ብዬ እየተዘጋጀሁ ነው። አስፋልት መሀልማ አይመታኝም ነገር አለፈኝ። ቤት ግባ እናወራለን ነገር ብሎኝ አለፈ ትቶኝ። እዛ ስዞር ጸብ እየተደባደቡ ነው። እኔ የተጫወትኳቸው ልጆች ሳይሆን እዛ ኮርነር ላይ ፉትሳሉ ላይ ደላሎች ምናምን አሉ እዛ ቁጭ ብለው የሚቅሙ እነሱ በሆነ ነገር ተጣልተው ድንጋይ ምናምን እየተወረወረ እየተጣሉ ነው። እዛ አየሁና ገባሁ ቤት ምናምን ነገር። እራት የለም እንዲ ያልኳት ማዘር ኧረ አለ ቆይ አባቴ ደህና ዱላ አለ እንትን አልኩኝ ምናምን ግሪን ታጥቤ ምናምን ፈለስ ቁጭ ብያለሁ። መጣ ፋዘር። የሆነ ደምስሩ ተገታትሮ ነው የመጣው ምናምን ተናዷል። ለካስ እዛ ሲያገላግል ምናምን እጅ ሰንዝረውበት እሱም ተጣልቶ ነው የመጣው። ተጣልቶ ምናምን እነሱን መቷቸው ምናምን ገደል ግቡ አይነት ብሏቸው ነው የመጣው። ሲመጣ አይታል የእንትን ሙድ ላይ ነው የፋይት ሙድ ላይ ነው ያለው። ስዊች አድርጓል። እኔ ደግሞ በቃ አይታል ምን ማለት ነው 15 ዓመቴ ነው ኦልሬዲ ታድጌያለሁ። አሜት ባይ ውስጥ ነው እና አባክን ስናነው ነገር አለ። ምን ነው አልኩት። ምን ማለት ነው በዚህ ሰዓት ደጅ መውጣት? እስከዛሬ መች ወጥተህ የምታውቀው? አድጌያለሁ እኮ ምን ጠብቀህ ነበር አልኩት። ምን ጠብቀህ ነበር? ከዚህ በላይ እኮ ወንድ ልጅ አይደል ሁሌ። አንተ ቆይ ምን ያህል ቢፈላብህ ነው እንደዚህ 16 ላይ ተንተከተከበች? ምን ያህል ነው የተንተከተከው ነው ጥያቄው። ነው በቃ አይታ ቱ ማች እንትን ከዛ እንትን አለ በጥፊ መታኝ። ተቀምጬ ነው እንዲህ ብዬ ነው የማወራው። ራሱ ቆሞ እሱ እኔ ቁጭ ብዬ ነው የማወራው። ቀጥ በኋላ ጥፊ እንዲህ ነው የመታኝ። ላሰ ምንም አልወድም ጥፊ። በፊት ስትመጣ አንድ ነገር ነው የሆነ የንቀት ነው በቃ። ደግሞ ያማል። ቀለበት አባቴ እኔን ናቀኝ ለነገራ እንዴት ያለ እንዳፈለው ብድግ አልኩኝ ማለት ነው። የሆነ ቁመታችን ኦልሞስት እኩል ነበር የዛን። ቆምኩኝና አትማታ ምናምን ነገር አልኩት። ሳቀፋ አለ ዋው ልጅ አድርጎልኛል። አንተ እኔን ከፋኛል ጭራሽ ይላል። እንዴት አለ እንደምትማታለህ? ምን ያጠፋሁት ነገር አለ? ተጫወቱ እንጂ ምን አደረኩኝ ምናምን አንተ ይላል። ማዘር ደነገጠች። አማኑ ዝም በል ትለኛለች። አማኑ አይደለም እንዴ ለምንድን ነው የሚመታኝ? መጣጥ ፍቼ ነው ዲሞክራሲ ነው። ከዛ አላውቅም ብቻ የሆነ ሰዓት ላይ ቀና ስል መሬት ላይ ነኝ።
እየነሰረኝ ምናምን ነገር ነው። ከዛ ማዘር መሀል ዘላ ገብታ ይዘዋለች እሱ አይተውተው ቆይ አንተ እኔን እንደዚህ ትዳቀረኛለህ ምናምን በቃ ፎኗ የተንቀጠቀጠ ነው ምናምን። እኔ አባቴ የት እንዳለው እራሱ ጠፍቶብኛል። የት አደባባይ ጋር ያለው ይሁን እየዞርኩ ነው ብቻ የተሽከረከረ ነው አይምሮዬ አይታይ በቃ የሆነ ጨለም ብሎብኛል። ሁለት እናትና አባት ነው የሚታየኝ። እዚህ ጋር ሁለት አባት ያለ እዚህ ጋር ሁለት እናት አለ። የሆነ ሰዓት ተመለስኩኝ። ከዛ እንደዚህ ስል ዝናብ ላይ ነው አፍንጫዬን ቼክ ሳደርግ ደንበረ ነስር ይፈሳል ነው። ከዛ ሂሩጣ አለችኝ ማዘር ላረጋገው ውጣ ማለት ተነሳው ወጣው ቁጭ አልኩኝ። ደጅ ታጠብኩ ምናምን። ከዛ ሳይው ሁኔታው ደርግ ዘመን ላይ ነው እንደ ያለሁት ምን ማለት ነው ተጫወትኩ ብሎ እንደዚህ መመታት እኮ ከግድያ ሙከራ የተናነሰም ምናምን። እሺ ከዛ እዚህ በኋላ እዚህ ቤት አልኖርም ወሰንኩ ነው ምን ከዚህ በሱ ስር አልኖርም ከዚህ በኋላ ብዬ ወሰንኩኝ። ወጣሁ 3 ሰዓት ከምናምን ነው በሰዓቱ ወጣሁ። በቃ ሄድኩኝ ዝም ብዬ ወጣሁ። ያው በሰዓቱ ሬል ነበረ ሰፈራችን ወጣሁ። ከዛ አንቺ ደረስኩኝ። ወዴት እንደሚሄድ ግራ ገባኝ። ዘመድ ጋር ከሄድኩኝ ቀጥታ ነው የሚደውሉት እዚህ ነው እና አውሰደው። ዘመድ ጋር መሄድ አልችልም። ጀለሶች ጋር እንዳልደውል ስልክ የለኝም። ከዛ በከሳንቺ ሳረኩኝ ነው 32 ቀበሌ በአጎዛ ጋር ምናምን ዲዞሬ ምናምን ነገር 1 ሰዓት ምናምን ቆይቼ 4 ሰዓት ከምናምን ሲል ወደ ቤት ተመለስኩኝ። አንተ ትንሽ እንኳን አቆይም። እሺ የሚያስቀው ነገር ነው። ለ1 ሰዓት ሙሉ በሩ አልተከፈተም። እንደሄድኩም አላወኩም። እንደሄድኩም አላወኩም ነው። አፍልቼ ነበረ ብሎ አንተና አሁን ካደኩ በኋላ ምን ያህል እንዳፈለገበኝ አታፍርም? ግን አሁን እሱን ስታስበው ምናምን ሼማ ይዘኛል። ግን በቃ አንድ ስቶሪ አለኝ። ከዛ የሚገርመው እንደው ታውቃለህ ያ ራት የለም እንዴ ምናምን ያልኩት ነገር አለ ሳልበላ ነው የተኛው። እሱ ነው ከባድ ረሱ አሳሳቢ ደረጃ። እኔም በቦክሱ አይደለም የተቀጣው በራት ነው የተቀጣው። ታይታል ቦክሱ ይገባኝ ነበር፣ ቅጣቱ ግን ምግቡ ላይ ነው። ያንተ ግን በጣም ሄደ እንዴ በጣም እንትኑ አንተም አፍልተህ ነበረ። ሃርድ ኬዝ የሆነ መሽኖ ጋር ጠዋት ስነሳ ግማሽ ትራሴ ደም ነበር መስሎኝ በተኛውበት መስሎኝ። ከዛ እንትን ማዘር ናት የቀሰቀሰችኝ። ቆየሁ ከሌላ ጊዜ እና ምን ሆነ ነው ምናምን እና ተነስ ምናምን አለች። ተደራራቢ አልጋ ላይ ከላይ ነበርኩኝ። ስወርድ ወደኩኝ አዞሮኝ ማለት ነው። ከዛ ምን ሆነ ነው ስል ልብሴን ስታየው ደም ነው፣ ትራሴን ስታየው ግማሽ ደም። ልጄን ገደለው ጠዋት ከዛ አንተ ልጄን ገደለው ምናምን ታጠባለሽኝ ታጠብ ምናምን ነገር እንቁላል ተሰራልኝ። አሪፍ ቆንጆና ከዛ ፋዘር መጣ ቁጭ አለን ምናምን ነገር እንደ ኩዮች ምናምን ቁጭ አለን ምናምን በላን ምናምንና ነግረዋለች ከዚህ በኋላ ልጄን እንዲህ እንዳትፈታ ምናምን ብላ። ከዛ ፋዘር ጠጋ አለና ጎዳው እኔ ሲጀምር አረጋጋኝ። አፍልቼ ነበር ቅንብት ብሎብኝ ነበር። ይመቸው ግን ጀስት ይህን ያህል የምትሆናም እንዴት ነው መሰለህ? አንዳንድ ሰው እንዳንተ አሁን የምታስተካከለህ አይደለ? የሚያጠመው ሰው ደግሞ አለ። በቀጠቀጥከው ቁጥር እየጠመመ የሚሄድ ልጅ አለ። ሁሉንም ሰው በምትመልሰው አለው ማለት ልክ አይደለም። ግን አሁን ለፋዘር ይሄንን ስቶሪ እንደዚህ ነበረ ብነግረው እና መች መተው እኔ ሳደግ ይላል እነሱ ሲያድጉ ደግሞ ማለት ነው። ይሄ የምትቅጣት ራሱ አለ። ግን ለዛ አይመስልም እንደዚህ የቀረ ነው። ጓንታናሞ አልኩህ እኮ ለዛ ነው መጀመሪያ የሚያነሳውልህ። የእኛ ትውልድ በጣም የተመታ ትውልድ ነው ይላሉ ትላልቅ ሰዎች። የተመታ ግን እንትን አይደለም ቃሉ አይገልጸውም። የፋዘር ሲነግረኝ ማለት ቀለል ያለ ቅጣቱ ማለት ነው። ቀለል ያለው ኖርማል ቅጣቱ እናቱ ዛፍ ላይ አስራው ቀኑን ሙሉ ውሃ እየረጨችው ማለት ነው። የደርግ የእንትን ታክቲክ ነው ይሄ። የሆነ ነገር እንድትናገር ምናምን ማውጣጫ ታክቲክ። ዛፍ ላይ አስራው ውሃ ትረጨዋለች። ከዛ ይበሰብሳላ እስኪደርቅ ትጠብቃለች። ሲደርቅ ድጋሚ ይረጫል።
ይህ እኮ ከባድ ነው። ይህ የግድያ ሙከራ ነው። ቀላሉ ነው እኮ ባይዘ ቀላሉ ነው። ምን እኔ በዛ ዘመን በቃ ፈርሜያለሁ፣ ጨርሻለሁ። ከዚህ በኋላ ከዚህ ክለብ ጋር ያለኝ ነገር ያለው ምንድን ነው ታዲያ? ለምሳሌ በጣም እንደዚህ አደገኛ ቅጣት ተቀጣህ ምናምን ቢሆንስ እኔ ሰው ኖርማል ምክር ሰውን ይቀይራል ብዬ አስባለሁ። እንደ ሰውየው አልኩህ እኮ እና እንደ ታይም ልጁ መቼ ነው የሚነገረው? አሁን ሃይ ስኩል ላይ ምናምን እያለህ መመታት ብዙ እንትን ልጅ እያለህ መመታት አለ። እስከ 11 12 ምናምን ድረስ ቅጥቅጥ መደረግ አለበት። ቅጥቅጥ ነው የሆነ መፍራት አለ፣ የሆነ አካል መፍራት አለ። እኔ እኮ ለዛ ነው ጀስት አባቶች ብዙ ጊዜ ብዙ ቤት ላይ ዝምተኞች ናቸው ማለት እንደ እናት ከልጅ ጋር ይግባቡ ማለት የሆነ ሲሪየስ ነገር ሲኖር ነው ከልጆቻቸው ጋር ቀርበው ምናምን የሚያወሩት። ብዙ አለመግባባታቸው ደግሞ ጀስት ፍርሃትን ይፈጥራል ልጆች ላይ እና እነሱ ተቆጥተው ሲያወሩ የመሰማት እድላቸው ከፍተኛ ይሆናል ብዙ ጊዜ። እና እኔ ብዙ ቤትም ያየሁት ነገር አባት ትንሽ ኮስተር ይላል፣ ከዛ ትንሽ ሲናገር የመደመጥ እድሉ ከፍተኛ ነው የሚሆነው። እንደዛም አይነት አድርገህ ልጅህን በጥሩ ዲሲፕሊን ማሳደግ ትችላለህ። ለዛ ነው እኔ በጣም ብዙ የሚማቱ አባቶች ድሮም የሆነ ቅጣት ለመዱ ናቸው። ግን ልክ እንዳልኩ ነው። በቃ ሰው ምክር በራሱ ሰውን ይቀይራል፣ በጣም ይቀይራል። እንደዛ ነው ማምነው። ምክር መች እንደው ታውቃለህ ቲኔጀር ምናምን ላይ ነው እንጂ ልጅ ያለ ኢቨን ማለት ነው ማስጠንቀቂያ አያስፈልጉም። ስትመጣው ድንገት ነው ራሱ ነው ለምንድን ነው የተመታው የሚለውን ነገር ፈልጎ ዛሬ እኮ እንደሆነ አልተመታህም። ምን አይነት እንትን አለ መሰለህ ፊሎሶፊ አለ መሰለህ። ልጅ ሲያጠፋ የመጀመሪያው ጊዜ ትቆጣዋለህ፣ ሁለተኛው ጊዜ ባለፈው ነግሬ ነበር ራሱ አትለውም። እልቡ ነው ጠዋት አረጓዋለህ ቶሎ እንትን እጁን ያነሳል። ይቅርታ ልክ አይመስለኝም። ለመሰለህ አሁን ምናልባት ሴት ልጅ ምናምን ከሆነች የተወሰነ እንትን ልትል ትችላለህ። የተወሰነ ቦክሱን ወደ ጥፊ ትቀይሯልና እንጂ መመታት ቅጥቅጥ ነው መደረግ ያለበት። 3 ፌዞች ይወስዳል ይባላል በቻይልድ ሳይኮሎጂ ማለት ነው። ህፃን ልጅ ህፃን እያለ እስከ ቲኔጀር ድረስ ከ0 እስከ 12 ድረስ ያለው እድሜው you have to be the እንትን ፓረንት የምትፈራው ፓረንት ነው መሆን ያለበት። ከዛ ከቲኔጀር እስከ 20 ምናምን ደግሞ እንትኑ ፓረንት ነው መሆን ያለበት። በቃ ይሄ ቅርቡ ታወራ የምትመክረው ምናምን። ከዛ በኋላ ያለው ግን ብዙም እንደፈለገ እንኳን ቢሆን ኦልሬዲ ቲኔጀር ላይ ቅርበት ስላለ መቶ ራሱ ያማክራል። ላይ ግን እንትን ነው እኔ አሁን ምናምን አለ። ለዛ ነው መማታት በራሱ መፍትሄ አይሆንም። ጀስት መምከርህ በቂ ነው የምለው። ለምን መሰለህ? በመጀመሪያ ደረጃ ልጆችን በአንተ አቅም ብቻ ተቆጣጥረህ ጥሩ ልጅ ይሆናል ብለህ እንትን ማለት በጣም ከባድ ነው። በጣም ኤክስተርናል ፋክተሮች አሉ እና ይሁን አሁን ላይ የሶሻል ሚዲያ አለ ምናምን እና እነሱን ተቋቁመህ ልጅ አሪፍ ይሆናል ብለህ እንትን ማለት የሆነ ፓርቱን ለፈጣሪ መስጠት አለብህ። እና አንተም እንዴት ነው ለወላጆች የምታደርገው ነገር በአንተ ልጆች ይደርሳል። ይሄ ምራው የሚባለው ካርማ የሚባለው ነገር በጣም ነው የሚሰራው። በተለይ እንደዚህ በፋሚሊ ምናምን ነገር አንተ ወላጆች ላይ አንተ ትላልቅ ሰዎች ላይ ያረከው ነገር ያንተ ልጆች ላይ ይደርሳል። በአንድም ሆነ በሌላ ይደርስብሃል። በጣም ቆንጆ ልጅ ስለነበርኩ ፋዘርን ጠይቀዋለህ። አሁን ታናሽ ሲኖር ደስ የሚለው ማለት ነው ስክሪፕቱ ተቀይሮ ታየዋለህ። እኔ አሁን ተቀጥቅጫለሁ። የኔ ታናሽ አለም ላይ ብዙ ታናሾች እኮ እንደዛ ነው። ስለ ልጆችም ምናምን ያን ያህል እንትን አይሏቸው። ወላጆችም ይመስለኛል አንተን መተውክ ምናምን እንዳልተለወጥክ አይተዋል። ወደ ምክሩ እየመጡ ነው። ደከሙ ነው አይታል። እኔ ላይ ጨረሱ ኃይላቸው እንጂ ይፈልጋሉ እኮ መተው እኮ ይለኛል ፋዘር አንድ በለው እኮ ይለኛል። ግን ጉዳይ ነው በጣም የማትረሳው ከወላጆችም ሊሆን ይችላል ከሌሎች ሰዎችም ምርጥ አድቫይስ የምትለው አለ። ከዛ በኋላ ይሄ ልጅነትህ ላይ ሳድግ እንደዚህ ነው መሆን ያለብኝ ብለህ እንትን ያልከው አለ። እንዴት ነው
አክቹዋሊ አድቫይስ አይደለም፣ አድቫይስ ሳይሆን የሆነ ሰው ነው ያየሁት። የሆነ ሰው ላይፍ ስታይል ነው። በቃ እንዴት ነው በጣም እንትን የምለው ከልጅነት ጀምሮ ፍርሃት ያጠቃኝ ነበር። ግቢ ምናምን ከገባው በኋላ ነው ብዙ ነገሮች ላይ ኤክስፖዝ ሲሆን በቃ ኖርማል ነው ምናምን ወደሚለው ነገር የመጣው። ከልጅነት ላይ በጣም ፍርሃት ያጠቃኝ ነበር። ጓደኞቼ ወንድሞቼ ነበሩ። ብዙ ሪስፖንሲቢሊቲ ነበረ ምናምን ነገር ሆነ። በቃ ጀስት ኦልሞስት ለ8 ዓመት ምናምን ታናናሽ ወንድሞቼን ትምህርት ቤት ወስጄ አደርሳለሁ። ማታ ከክላስ ስወጣ ይዤ እመለሳለሁ ወደ ቤት እና ሶሻል ላይፍ የሚባል ነገር አልነበረኝም። በትምህርት ፈሪ ነበርኩኝ። ላይክ የሆነ ኤክስ ሲገባ ምናምን ቤት በቃ ደነግጥ ነበረ። ፋዘር ስትሪክት ስለነበረ 19 ከ20 ባመጣ ለምን ሳትክ ነው የሚለኝ። 19 ለምን አመጣህ ምናምን አይደለም እቺኛው ምን ማለት ነው። ፈተና ድጋሚ ያሰራኝ ነበረ። ፈተና ሲሰጠኝ የሳትካቸውን ድጋሚ ስራቸው ምናምን ነገር ነበር እና በጣም እንደዚህ ፌሊየር ላይ ፍርሃት ነበረኝ። በብዙ ነገር ወጣ እሱ። በትምህርት ላይ የነበረኝ ፌሊየር እነሱን ዲስአፖይንት ላለማድረግ ምናምን የነበረኝ እንትን ወደ ሪሌሽንሺፖች ወደ ጓደኛ ማች እንትኖች ምናምን ሲመጣ በቃ የሆነ ሰው ዲስአፖይንትድ ከሆነብኝ እንዴት እንዲጨንቀኝ እንደነበር። ከዛ የሆነ አንድ ጓደኛ ላይ አየሁ ኬርለስ ነው ምንም እንትን የለውም ማለት ቅልል ያለ ላይፍ አለ። ምንም ነገር ስለ ራሱ ያስባል አይነት ላይፍ ደግሞ ስታየውም ደግሞ ላይፉ እንደዛ ነው። እና የሆነ ቀን ምን ሲላለኝ ከአቅሜ በላይ ከሆነ በእግዚአብሔር እጅ ስለሆነ ምንም አያገባኝም፣ አልጨነቅበትም። በአቅሜ ውስጥ ከሆነ ደግሞ ችግሩ ጋር ስደርስ እፈተዋለሁ የሚል እንትን አየውና በቃ እዛ ልጅ ላይ አየውበት ያለ እንትን ሳድግ እንደዚህ ነው የምፈልገው አልኩኝ። አሁን እሱን ኤክስፔሪየንስ ለማድረግ እየሞከርኩ ነው። ይሄ ፍርሃት ካለ የሆነ ነገር ካስፈራኝ ወደ እሱ ወደ መሄድ አላረለም ያንን ነገር ወደ መጋፈጥ የሚሉትን ሀሳቦች ነው። በቃ አሁን ግን ከመጀመሪያውም እኮ እንትን ነው ኤክስፔክቴሽን ሰዎችን በጣም ይጫናል ብዬ አስባለሁ። እንዴት መሰለህ ሰዎች አንተ ላይ የሆነ ነገር ኤክስፔክት ሲያደርጉ አንተ እነሱ የሚጠብቁብህን ነገር እነሱ ዲስአፖይንትድ ላለማድረግ ህይወትህን ማለት ለዛ ነገር ህይወትህን እስከ መስጠት ልትል ትችላለህ። እኔ በብዙ ነገር ነው ያየሁት። ስለ ትንሽ አስተዋይ ከሆንክ ምናምን እንትን ካልክ ወላጆች በጣም ኤክስፔክት የሚያደርጉባቸው ልጆች አሉ። ሰፈር ስትኖር ራሱ ጀስት ጥሩ ልጅ ከሆንክ ሰፈር ይሄ ልጅ እኮ ምናምን የሚልህ አይነት ልጅ ስትሆን ኤክስፔክት ያደርጋሉ። አንተ የምትኖረው እነሱ ኤክስፔክት ያደረጉብህን እንትን ለማሳካት ነው። ኢቨን አሁን እኔ ሳስብ ብዙ ጊዜ እንዴት ነው ጀስት ማቴሪያል ነገር ያን ያህል ከድሮ ብዙ የሚያስደስተኝ አይነት ነገር አይደለም። ግን ሰዎች አንተም የሆነ መኪና ይዘህ ኤክስፔክት ያደርጋሉ። የሆነ ተለውጠ የሆነ ቦታ ደረጃ ደርሰህ ምናምን አሪፍ ልብስ ለብሰህ እንድታገኛቸው ነው የሚፈልጉት። ያንን ነገር ኤክስፔክት ያደርጋሉ። ስለዚህ አንተ መኪና ለመግዛት የሆነ የማይገባህ ቦታ ልትኖር ትችላለህ። የሆነ የማይገባህን ነገር ልታደርግ ትችላለህ። እነሱ አንተ መኪና ገዝተህ ስትነዳ ምናምን ማየት ነው ኤክስፔክት የሚያደርጉት እና አንተ እነሱ ኤክስፔክት የሚያደርጉትን ነገር ለማሟላት ነው ህይወትህን የምታሳልፈው። ቅድም እንዳየው ማቴሪያል ሊያስደስትህ ይችላል፣ ግን እነሱ አንተ ይዘህ ሲያዩ ስለሚደሰቱ እነሱ እንዲደሰቱ ትኖራለህ አይነት ነገር። በቀደምም እንዳልኩ ግቢ አሁን መማርህ የሆነ ሰዓት በቃ የግቢን ኤክስፖዠር አይቼዋለሁ በቃኝ ልትል ትችላለህ። ግን ወላጅ በአጠገብህ ምናምን ያሉ ሰዎች ያንን ነገር ኤክስፔክት ያደርጉብሃል። የሆነ ዲግሪ ይዘህ እንድመጣ ይጠብቃሉ። እሱን ለመስጠት ብለህ 1-2 ዓመት ታባክናለህ ምናምን። ኤክስፔክቴሽን በጣም ይጨናሃል። ግን እንዳልኩ ነው አንዳንድ ነገሮች ደግሞ በአንተ ጥረት ብቻ የሚሳኩ ነገሮች አይደሉም። አዎ የምሬ ነው አይደሉም፣ በጣም አይደሉም። የሆነ ሰው እጅ ያስፈልጋል። መለኮታዊም በለው የሆነ ነገር አንተ መትከል ብቻ ነው የምትችለው። ተጠቋል በቃ ይሄ አንተ ማድረግ የምትችለው መትከል፣ መኮትኮት፣ ውሃ ማጠጣት፣ ማሳደጉ የእግዚአብሔር ስራ ነው። በቃ ባይብልንም እንትን ካልካውን ከልጆች አንጻር ስለሆነ እያወራን ያለን ባይብልንም ካጠና ልጅህን በሚሄድበት መንገድ ምራው ነው። ባደገም ጊዜ ከዛ ፈቀቅ አይልም ነው ቃሉ የሚለው እና የሆነ እንዴት ነው የሚሄድበትን መንገድ እያየኸው አንተ ካለህ ኤክስፔሪየንስ ከምታየው ከሚታይ ነገር ጋይድ አድርገው ነው የሚለው። ይሄ ስለ እንትን አያወራም ስለ ምት ምናምን ሳይሆን
ጋይዳንስ ነው የሚያስፈልገው ልጅ። እሱን እኮ ነው እኔ አሁን በቃ ቅድም አንተ ጋይድ ልታረግ የምትችለው እሱ በሰጠ ጥበብና እሱ ባሳየህ መንገድ ነው። ስቲል አንተ ልትሳሳት ትችላለህ። አሁን አሉ በቃ ጋይድ እያረኳቸው ነው ምናምን ብለው ሃይፐር በቃ ይሄ ኦሲዲ እንዲኖርባቸው አድርገው የሚያሰጡ። አሁን የሆነ ስልክህ አሁን ለምሳሌ እንደዚህ ተቀምጦ አንተ አልጨነቀህማ። አንዳንድ ሰዎች አሉ በቃ እንዲህ ኮርነር ላይ እንዲህ ካልተቀመጠ ካልያዘ ደስ የማይላቸው ምን መንቀሳቀስ እንትን የማይላቸው የሆነ ፍሬም ትንሽ እንዲዞር ካለ ምናምን ይችላል። በቃ ይሄ እንትን ፊክሴሽን ሃይፐር ፊክሴሽን እንዲኖራቸው ነው። ምክንያቱም ኤቭሪ ታይም እንትን እንዲሆኑ ኤቭሪ ታይም ሰክሰስ ፐርፌክት እንዲሆኑ ምናምን ነገር ተደርገው ኢንካሬጅ እያረኩ ነው ብሎ ነው የሚያስበው ወላጅ። ግን የሆነ ሰዓት ላይ ምንም ነገር እንዳያስደስታቸው ነው። አሁን ለምሳሌ እኔ በብዙ ነገር አያስደስተኝም። ስለ አይሞቀኝም አይበረኝም። አሁን ተመረክ ምናምን ብሎ ፋዘር በቃ ደስ ብሎት ምናምን ካልደገስኩኝ ምናምን እና ግቢ የገባሁት ተመረክ what's the point ስለ በቃ አቺቭ ለማድረግ ነው። አቺቭ ራሱ አልለውም ያን ነገር በቃ the point of life ማለፍ ነበረብኝ። በዛ አለፍ ያለው እግዚአብሔር ይመስገን ነው። በቃ ይሄን ያለ እንትን አላልኩትም ነበር። 12ም እንትን ስጨርስ ምናምን በቃ የሆነ ውጤት ሲመጣ ምናምን በጣም ደስተኛ ነበሩ ምናምን አልታየኝም። ይሄ የመጣው ላይክ በትንሹ በቃ 19 ሳመጣ ከ20 ሳመጣ አንዱ አለምን ቀረች ስለሚለኝ በቃ ፐርፌክት እስካልመጣ ድረስ ዋጋ የለውም የሚለው ማይንድ ሴት ውስጥ ገብቼ ነበር። ግቢ ላይ ነው ያው ሰውየው ከተመቸኸው ስለሆነ የሚሰጠህ በሰራው ስላልሆነ የገባህ የተረዳሁት ላይፍ አንተ በሰጠኸው ሚኒንግ ነው የሚንቀሳቀሰው እንጂ ስኬት የሚባለው ከአንተ ነው የሚመነጨው። እኔ ቅድም ያልኩም ለዛ ነው። በጣም ከኛ ትላልቅ የሆኑ ሰዎች ይህኛው ትውልድ በጣም የተመታ ትውልድ ነው የሚሉት ብዙ ጊዜ። ግን የተከሉት እነሱ ናቸው። ኦልሬዲ ኮርኩሞ ከእነሱ የተማርከው ምንድን ነው ቱ ቢሆንስ ኢትዮጵያ ውስጥ ስትኖር እኛ ከተላላቆቻችን የሆነ ሲጠላሉ ሲገዳደሉ ምናምን ያየኸው ስታማረር ነው። ከዛ ስለ ድህነት ሲያወሩ ስለ የሆነ ቱ ቢሆንስ እዚህ ጋር መናገር ይገባል አይገባም ነው እንጂ ጥላቻን ያስተማሩን በቃ ሙሉ ለሙሉ በሚባል ደረጃ ጥላቻ አስተምሮ ከዛ በኋላ ይሄኛው ትውልድ እኮ ምናምን ሊልህ ይፈልጋል። ልክ አይደለም። እንደውም እኛ በጣም የተሻልንን አሁን ስታስበው ሁሉም ቤት ያለ ነገር ነው። ቱ ቢ ኦነስት ኢትዮጵያ ውስጥ ያደገ ልጅ ስለ ጥላቻ ሳይሰማ አድርጓል ማለት በጣም የማይመስል ነገር ነው። ስለ ጥላቻ እንትን ሲልህ ጦርነት ሲያሳየ እኔ ድሮ 11 12 እያለሁ በጣም አነብ ነበረ የደርግ መጽሐፎች የታሪክ መጽሐፎች ምናምን። ይኸውልህ በጣም ትላልቅ ፖዚሽን ላይ ያሉ ሰዎች የጻፉት እንዴት ነው መስተካከል ያለበት ሳይሆን እንዴት ነው ያንን ጦርነት ያደረግነው፣ እዚህኛው ጦርነት ላይ እንዴት አድርገን አሸነፍን፣ እዚህኛው ጦርነት ላይ እንዴት ተሸነፍን የሚል የማንጥፋት ነበር ማን የጀመረው። ኢቨን አሁን ድረስ እንደዛ ነው ትላልቅ ሰው። ከዛ አሁን ላይ መጽሐፍ ይለያያሉ ባይዘ አይታላ እንዴት አሁን የሆኑ ታይም ላይ የነበሩ ታሪኮችን በተለይ እንዲቆየት ያሉ ታሪኮችን ስታይ በየንቱን ይለያያል። በየጸሐፊው ችግር የፈጠረው ማን ነው የሚለው ፓርት የሆነ ያክል ይለያያል። ስለ እኔ ብዙ ጊዜ እንደዚህ ኮንፍሊክት ጀስት ይሄኛው ጸሐፊ ያኛው ሰውዬ ነው ይሄኛው ነገር እንዲሆን ያደረገብን ይላል። ከዛ ይሄኛው ሰውዬ ደግሞ ይሄኛውን ሰውዬ እንትን ይለዋል። ይሄ በፍጹም እንደዚህ አይደለም ነገር ታሪክ ማጥናት ትችላለህ ብሎ የሆነ ያክል እንትን እንደውም እነሱ የዘሩብንን ያህል ጥላቻ እኛ እንደዚህ አልተጠላላንም። እንደውም በጣም በቃ ስልህ አንዳንዴ ይሄ እግዚአብሔርን መፍራት በእኛ ሀገር በጣም ይታያል። አንዳንዴ እነሱ በዘሩብን ጥላቻ አንጻር ማለት ነው። ሌሎች ሀገሮች እኮ እነ ሶሪያ ምናምን አምላክ ሳይኖራቸው ቀርቶ አይደለም። ስለ እንደውም ከድሮ መጽሐፍ ቅዱስ ላይም ቁርአንም ላይ እኮ ካየህ ነቢያቶች ምናምን ይላኩት እነሱ ላይ ነበር፣ እዛ ሀገር ነበር። ግን ፈርሰዋል ኦልሬዲ። ኢቨን አሁን ድረስ ነው የምልህ በእኛው ጀኔሬሽን ያለ ልጅ ስለ ጥላቻ ምናምን ሲያወራ አታየው። ግን አሁንም ድረስ ከ60 ዓመት ምናምን በላይ ያሉ ሰዎች ናቸው እንደዚህ አመራር ላይ ፖለቲካ ላይ ምናምን ያሉ ሰዎች አይደል? ግን አሁንም ድረስ ጦርነቱ ሲገቡ ምናምን የምታያቸው እነሱን ነው። እና ልክ አይደለም ሲመስለኝ እኔ መጀመሪያም ያነሳሁልህ ለዛ ነው። ኦኬ አሁን ስለ አድቫይሱ ቅድም እየጠየቅኩ ነበር። ከዛ ሌላ አድቫይስ የሰጠህ ሰው አሪፍ የምታውቀው
የምታስታውሰው አድቫይስ ምንድን ነው? የቸርቻችን ፓስተር ነበር። አክቹዋሊ በጣም ልጅ ነኝ ስለ ጩጬ ነበርኩኝ። ይሄ እንዴት ነው ሰውነቴ ትንሽ ወፈርፈር ያለኩኝ ስለነበረ አሁንም እኮ አልከሳም። ይሄ መስል ይሄ ጡንቻ አይመስልም። ግን ማረጋገጥ የምትፈልጉ ካላችሁ ደውል። እንስቶች በተለይ ወንዶች በስልክም ማውራት እንችላለን። ብቻ ምንድን ነው መሰለኝ ድንቡሾች ነገር ነበርኩኝና ስፖርት ምናምን ለመስራት በቃ እንዲህ ቸርች ላይ አሉ የኔ ታላቅ ባቾች ጩጬ ምናምን ሲኖር የሆነ ፑሻፕ ምናምን ስራ ምናምን የምትለው ነገር አለ እንደዛ ያሰሩኝ ነበረ እና አየ ይሄንን ፓስተራችን ከዛ መጥቶ ይሄኛውን ጡንቻ እንደምታሰራው ሁሉ ይሄኛውንም ጡንቻ ማሰራት እንዳትረሳ ምናምን ነገር አለ። ያው እንደ ምክር ነው ደደውኝ ምናምን አረ እንደኔ ነው አየሁ እኮ አይነህ እኮ አለኝ ገባኝ። በነገር ላይ ደደብ ሰው ጂም ሲገባ የሚያስበው ያኛውን ሰው ይችላልው አይነት ነገር ያኛውን ሰው ይደባደበው አልዘረረውም አይነት ነገር ነው የሚያስበው። በቀደም ኮነ ልጅ ያያወራን ነበር። በቀን 2 ሰዓት የምታነብ ከሆነ ጂም ስትገባ በቀን 4 ሰዓት ማንበብ አለብህ። በቃ ጀስት ኩል እየሆንክ መሄድ አለብህ ከዛ በፊት ከነበርከው ማለት ነው። የለበለዚያ መስል በመጣ ቁጥር ይሄኛው የተደፈ የሰው ፐርሰናሊቲ ወስነዋል። ጂም ላይ ግን ካለኝ ኤክስፒሪየንስ አንጻር the most biggest guy the most humble person ነው ግን የሚያጋጥመኝ አንተ እንደውም በጣም እንትኖቹ ቀጫጭን ሆኖ ገና ዝም ብሎ እየጀመሩ ያሉ አይነት ናቸው። እንትንም ይሄ ቱ ማች ይሄ ልታይ የሚሉት እንጂ በጣም በቃ ጂም የሚሰራ ሰው ኢቭን ቀረብ ብለህ ምናልባት ከሱ ጋር ብትጣላ ሲመታ ላይመረህ ይችላል። ግን በቃ ጂስ እንደዚህ ፍሬንድሊ ሆነ ስትቀርበው በጣም ሀምብል ሆኖ ያገኘኋቸው እንዲህ ከሩቅ ሲታዩ የሚያስፈሩ ሰዎች ናቸው። ዶላ 4 መኪና ምናምን ያክል ሰውዬ በደስታወረው ፍቅር ይሆነ እንዴ አልኩ። እኔ አሁን የሆነ ሰዓት የሆነ ቪዲዮ እያየሁ ሰውዬው ክለብ ጋርድ ነው እና በጣም ብዙ አመት ቆይቷል። ሲያወራ ምናምን የሚያወራበት መንገድ ከክለብ ጋርድ ጀስት ኤክስፔክት ማታረገው ክለብ ጋርድ ሲሆን ሰው በቃ የምታውቀው የሚጣላ ምናምን አይነት ሰው ነው። በጣም ብዙ አመት ስለሰራ በቃ ከመጣላት ይልቅ ጸብን ጋርድ መሆኑ ዛጋ በቃ ፒስ መሆኑ ነው ጸቦችን እንዲቀርም ያደርገው እና ሰውየው በጣም ስለቆየም በቃ እንደዛ አጣብቅም ብዙ ጊዜ ኤክስፒሪየንስ ያደረከው ምናምን ነገር ሲሆን እንዳልከው ነው። ብዙ አመት ስቆይበት አሁን እኮ ኢትዮጵያ ውስጥ ያሉ በጣም የምናውቃቸው ቦዲ ቢልደሮች ምናምን በጣም አምብል ሰዎች ናቸው። ፖድካስት ላይ ምናምን ቀርቦ ስታያቸው ግን ደግሞ አሉ በጣም የተመቱ አሉ። እኔ አንዳንዴ የማየው ቲክቶክ ላይ የማይሆን ሰው አለ ስለ በቃ መስል በወጣ ቁጥር ያኛውን ሰው ይችላልው አይነት ነገር የሚያስብ እና ምን መሰለህ አሁን በጣም እንደዚህ እንትን እያልክ ስትመጣ በየትኛውም ፊልድ በጂም ሰውነትን በመገንባት በለው ማርሻል አርት ላይ በለው ቦክሲንግ በለው ምናምን ሞር ያንን ነገር ኤክስፒሪየንስ እያረከው ነው በጣም ፐርፌክት እየሆንክበት ኤክስፒሪየንስ እየሰፋ በመጣ ቁጥር እንትንም የሚባል ነገር አለ። ሰውን በስነ ስርዓት መጉዳት እንደምትችልም ይገባሃል። ስለ አይታቸው ከሆነ አሁን ሚክስ ማርሻል አርት ምናምን ነገር የሚሰሩ ሰዎች አይጣሉ በጣም በተቻላቸው አቅም ስለ አንተ ምንም ኤክስፒሪየንስ ሳይኖርህ ጓ ምናምን እያልክ እሱ በቃ ይቅርታ ወንድሜ ምናምን ብሎ ይሄዳል። ለምን ሊቆልፍ እንደሚችል ያውቃል። ሊገል እንደሚችል ድንገት የሆነ ሳታርጉ አንድ ምት እንትን የሰው ህይወት እንዴት ቀላል እንደሆነ ሰው ማስተካከል ነው እንጂ መጉዳት ቀላል እንዳልሆነ የሚያውቅ ሰው በቃ በጣም ጠንቃቃ እየሆነ ነው። ሰው እኮ በደንብ እንዴት ነው ብዙ ስለ ቢዝነስ ብዙ የማያውቅ ሰው ቢዝነስ ሪስክ ለመውሰድ አይፈራም። ስለ ቢዝነስ የሚያውቅ እውቀቱ ያለው ሰው ግን ሪስክ መውሰድ በጣም ነው የሚፈራው። ጀስት እያወቅ በመጣህ ቁጥር የምትጠነቀቀውም ነገር በጣም እየበለጠ ነው የሚሄደው። ለዛ ነው የሚመስለኝ እና አማን የዛሬው ወሬያችን በጣም በዛ አማረርን። እኛም ሰዎች አማረሩ ብለና ጥሩ ስቶሪ ተናግሬያለሁ። ዳን ያቺ ቦክስ ነች እዚህ ደረጃ ያደረሰች። እሺ አይ በቃ ፒስ ነው። ለዚህኛው ኤፒሶድ የያዝነው ይበቃናል።
ሰብስክራይብ እያደረጋችሁ ቶፒክም ምናምን ነገር እስቲ እንዲወራ የምትፈልጓቸው ኮመንት ላይ ያስቀምጡ። ኮሜንት ላይ ያስቀምጡ። እንወዳቸዋለንም ቢሆን ይቻላል። ላቭ ምናምን ይቻላል። ፀጉር ገባ ምናምን ይቻላል። ኤኒ ካይንድ ኦፍ ነገር ስም አልጠቀስኩም ነው የምታይኝ። የኔ ቢሆንስ እየገባ ያለው አይ ግን ኮመንት ባይሰጡ ጥሩ ነው። ለምን መሰለህ እኔ ኮመንት አነባለሁ እና ኮመንት የሚሰጡ ሰዎች ደግሞ ነፍሳቸው አይማርም ነው የሚለው። በጣም አስጠይ ኮመንት ነው የሚሰጡት። እኔ በኮመንት ምናምን ቶሎ ስሜት የሚነካ ሰው ነው። የኛ ኮሜንት የሚሰጡት መማር ብቻ ሳይሆን ዲግሪ ይዘዋል። አታስብ። ለነገሩ ዲንሳችን ጥሩ ነው። አንተ ወጣ ብለህ ነው ለዛሬ ያለን ፕሮግራም ይሄን ነበር። ፈታ እንዳላችሁ ተስፋ እናደርጋለን። ኔክስት ላይ ደግሞ ቆንጆ ጊዜ እንትን እንላለን። ይመቻችሁ።